ሰላም ሰላም ውድ ኢቲቪ ሰዎች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ይሁን፣ ሁሉ መልካም፣ ሁሉ ሰላም። አንዳንድ እህት ወንድሞቼ ክሊፕ ስሩልኝ፣ ክሊፕ መስራት ስትፈልጉ የሙዚቃዎች ክሊፖች ስትሰሩ በጣም ጥንቃቄ ማድረግ አለባችሁ። ስለዛ ስለምትሰሩት ነገር በደንብ ማወቅ መጠየቅ፣ ያ ሙዚቃ እንዴት እንደተሰራ ማህበረሰብን ይነካሉ፣ አገርን ይነካሉ፣ ሃይማኖትን ይነካሉ የሚለውን ነገር በደንብ ማወቅ መቻል አለባችሁ። ያልሆነ ስራ ስሩልኝ ሲሏችሁ ማወቅ አለባችሁ። እንዴት ነው የተሰራው? መጀመሪያ ጊዜ ማዳመጥ አለባችሁ። ያ ሙዚቃ ያ ሰው ደግሞ እንዴት እንደሰራው ማወቅ አለባችሁ። መጀመሪያ ጊዜ ክሊፑን ከመስራታችሁ ከመቀበላችሁ ስራውን መጀመሪያ ጊዜ ማለት ጥንቃቄ አድርጉ። ያልሆነ ነገር ስሩልኝ ሲሏችሁ አትስሩ። ሶሻል ሚዲያ ላይ ሲለቁ መጀመሪያ ጊዜ ማወቅ መቻል አለባችሁ። ህዝቤን ይነካል ወይ፣ ሀገርን ይነካል ወይ፣ ሃይማኖትን ይነካል ወይ የሚለውን ነገር ምን ማስተላለፍ ፈልጌ ነው የሚለውን ነገር በደንብ ማወቅ መቻል አለባችሁ። ለትንሽ ገንዘብ ብላችሁ ያልሆነ ስራ አትስሩ። ከህዝባችሁ ጋራም አትጋጩ። ጥሩ አይደለም። እናንተ የህዝብ ልጅ ናችሁ። ህዝባችሁን ማክበር አለባችሁ። ኦዲየንሳችሁን ማክበር አለባችሁ። ከህዝብ እኛ የትም አናመልጥም። በቃ የህዝብ ልጅ እስከሆናችሁ ድረስ በቃ ህዝባችሁን አገራችሁን ትውፊታችሁ መምሰል አለባችሁ። ለትናንሽ ነገር ብላችሁ ከህዝባችሁ ጋር መጋጨት የለባችሁም። ከሰሞኑ እህታችን ጸጊ አንድ ክሊፕ ሰርታ ለቃ ነበር በሶሻል ሚዲያ ፕላትፎርም ላይ። ህዝብን አስቆጥቷል። ያ የክሊፕ ልሰራበት የፈለገችውን አካባቢ አስቆጥቷል። እንደ አንድ ኢትዮጵያ ሁሉም ሰው ተቆጥቷል። ኖ ብሏል። ይሄ ነገር ያንን አካባቢ አይደለም፣ አይመስልም። ያ ነገር የአካባቢ ሰው አይደለም። ይሄ ነገር መሰራት የለበትም በጭራሽ። ለምን ሰራሽ፣ ለምን አደረግሽ ብሎ ተናግሯታል። ይቅርታ ጠይቄም ስትባል ይቅርታ አልጠይቅም፣ እንደውም እናንተ ናችሁ እኔን ይቅርታ መጠይቅ ያለብኝ ያለችው። አብሯት የሰራው ወጣት ልጅ ወንድማችን ይቅርታ ጠይቋል። በሰዓቱ በተለቀቀ በሁለት ቀኑ ህዝብ ሰምቶት ይሄ ነገር ጥሩ አይደለም፣ የቀረ ነገር ነው፣ ይሄ የድሮ ነገር ነው፣ የላሊበላ ሰዎችም አይደሉም፣ ይሄ ነገር መሰራት የሌለበት ነው። ከዚህ በፊት አርቲስቱ ሰርቶ ይቅርታ ጠይቆበታል። ስለዚህ ይቅርታ ጠይቄ ስትባል ይቅርታ አልጠይቅም ያለችው። ይቅርታ መጠየቅ ይቅርታ ማድረግ ትልቅነት ነው። ባይዘው ይቅርታን እንደ ጦር የምትፈሩ አላችሁ። ይቅር ማድረግ ደግሞ መልካምነት ነው። ይቅርታ መጠየቅ መልካምነት ነው። ሁለቱም መልካም ነገር ናቸው። ፈጣሪ የሚወዳቸው ነገሮች ናቸው። ይቅርታ ሰው ሲጠይቃችሁ ይቅር ማለት ሰው ነን፣ እንሳሳታለን፣ ባልሆነን መንገድ ውስጥ እናልፋለን። ግን ከስህተቱ ታርሙ። ይቅርታ ሲጠይቅ ይቅርታ ማድረግ ነው። ዳግመኛ ወደዛ ስህተት እንዳይመለስ ነግራችሁ ይቅርታው መቀበል ነው። ይቅርታ ጠይቁ ስትባሉ ደግሞ ግትር አትሁኑ። በቃ ተሳስታችኋል፣ ህዝባችሁን የጠየቃችሁ ይቅርታ መጠየቅ ነው። ምንም መከራከር አያስፈልግም። ለምን ትከራከራላችሁ? ለምን አባገነን ትሆናላችሁ? ለምን ግትር ትሆናላችሁ? ያለበለዚያ ደግሞ የምትሰሯትን ስራ እያንዳንዷን ነገር ጥንቃቄ በተሞላ ስሩ። ጠይቁ። አባቶች አሉ፣ እናቶች አሉ። ይሄ ነገር ምንድን ነው? ባለሙያዎች አሉ። ስለምንድን ነው የተሰራው? የአካባቢ እንዴት ነበር ብላችሁ ባህሉን ትውፊቱን መጠየቅ አለባችሁ። ያልሆነ ስራ መስራት የለባችሁም። ገና ለገና ለእውቅና ብላችሁ ለትንሽ ገንዘብ ብላችሁ የሀገራችሁን ትልቅ ገጽታ አታጥፉ። ጥሩ አይደለም። መልካም ነገር ገንቡ፣ መጥፎ ነገር አትገንቡ። በቃ ታዋቂ እስከሆናችሁ ድረስ ደግሞ በጣም ጥንቃቄ ማድረግ አለባችሁ። የላሊበላ ማህበረሰብ በጣም ደግ፣ የዋህ፣ እንግዳ ተቀባይ፣ እዛ አካባቢ ስትሄዱ ነው የላሊበላን ማህበረሰብ ማወቅ የምትችሉት። በጣም መልካሙ ሰዎች ናቸው። አልጋቸውን ለቀው መሬት ተኝተው የሚያስተናግዱ ናቸው። ያላቸውን እኩል የሚያካፍሉ ናቸው። በቃ ካላቸው ነገር ላይ ማካፈል የሚወዱ ናቸው። በቃ ተፈጥሯቸው እንደዛ ናቸው። እንግዳን የሚያከብሩ ናቸው። እግር አጥበው ስመው ቤት ለእግዚአብሔር ብለው የሚያስተናግዱ ናቸው የላሊበላ ማህበረሰቦች። እንደዚህ የሚባሉም አይደሉም። እንደዚህ አይነትም ነገር እነሱ ጋር የለም። በቃ መጀመሪያ ጊዜ ማወቅ ነው። የላሊበላ ውቅር አብያተ ክርስቲያን በላሊበላ ውስጥ የሚገኝ ትልቅ ገዳም ነው። ያ ገዳም የተገደበው ከአንድ ድንጋይ ተፈልፍሎ ከመሬት ስር ነው።
እዛ ያሉትን ማህበረሰቦች ደግሞ በእንደዚህ አይነት ነገር መግለጽ እንደዚህ ናቸው ማለት በጣም ነውር ነው። በጣም ነውር ነው። መጠየቅ አለባችሁ፣ ጠይቁ። በተለይ ቅርሳችንን የሚነካ ነገር፣ ኢትዮጵያዊነታችንን የሚነካ ነገር፣ እነኝህ ሃይማኖት፣ ሀገርን፣ አንድን አካባቢ ትውፊትን የሚነካ ነገር ላይ እባካችሁን ጥንቃቄ አድርጉ። የላሊበላ ውቅር አብያተ ክርስቲያን ገዳም በዩኔስኮ የተመዘገበ ነው አሉ ከምንላቸው ፊት ቀደም ነው። የምንኮራበት ነው። የሰው ልጅ ጥበብን በእንደዚህ አይነት ነገር ተገልጦ ማየት በጣም በጣም የሚያስደንቅ ነው። በዛ ገዳም ውስጥ በላሊበላ ገዳም ውስጥ 7 ሰማያቶች የሚታዩበት ነው። ትልቅ ነው። ሚስጥሩ በጣም ረቂቅ ነው። እንደዚህ ወጣችሁ የምትናገሩት ወይንም በቀላሉ የምትገልጡት አይደለም። አካባቢውን ማህበረሰብ እንደዛው ናቸው። በጣም ደጎች ናቸው፣ የዋሆች ናቸው። ከየትም ነው በቃ እናንተ የፈጣሪ እንግዳዎች ናቸው። ቤት ለእግዚአብሔር ብለው ያላቸውን አካፍለው የሚያስተናግዱ ናቸው። ስንት ጋዜጠኞች ሄደው ስንት ምሁራኖች ሄደው ተደምመውበት የሚመጡ ናቸው። በቃ ቅዱስ ነው ላሊበላ፣ ቅዱስ ገነት ነው። ምንም የሚጨመርበት የሚቀነስበት የለም። በቃ እግዚአብሔርን ጸጋ ሰጥቶት በዛ አካባቢ ላይ በቃ ያለ ገዳም ነው። ጥንቃቄ ልናደርግ ይገባል። ለትንንሽ ነገር ብለን የሀገራችንን ገጽታ ማጥፋት የለብን። የቀረው ቅርት ይበል። ጥንቃቄ አድርጉ። ማህበረሰባችሁን፣ ህዝባችሁ ምሰሉ። ሁሉም አካባቢ መከበር አለበት። እንዴ ስንት ሀገር አቋርጠው አይደል እንደ ከኢትዮጵያ ድረስ በሚሊዮን ብር አውጥተው ዱባይ፣ ቱርክ ድረስ ሄደው አፈር የሚያቃጥል አፈር የሚጎበኙት፣ ባህር የሚጎበኙት። እግዚአብሔር ያሳያችሁ። የሀገራችንን የሚያምር ገጽታ በእንደዚህ አይነት ደግሞ ሸክል ወጥተን እናጎድፋለን። ወይ አንጠይቅ ምንድነው ብለን ወይ አናነብ፣ አናቅ። አንብቡ፣ እወቁ። መጀመሪያ ጊዜ አለን ከምንላቸው ቅርሶች የላሊበላ ውቅር አብያተ ክርስቲያናት ገዳም፣ አክሱም። እስኪ አክሱምን ይዩት። የሰው ልጅ እስኪ ጥበቡን ይዩት። ከዚህ በፊት ተሰርቆ ሄዶ የተመለሰ ነው። ሌላ አገር ላይ ስትሄዱ እንትን ነው የሚያሳያችሁ፣ ሙዚየም ወይ የሆነ ሰው ጥሩ ነገር ሰርቶ ያንን መጽሐፍ ሊሆን ይችላል፣ ወይ አልባሳት ሊሆን ይችላል፣ ወይ የሆነ ነገር ሊሆን ይችላል፣ ብቻ የሚያሳያችሁ። እንደኛ ሀገር ግን እነኚህ ወርቃማ የሆኑ ቅርሶችን አያሳያችሁም። የለም፣ በጣም ነው የሚቀኑት። እዩዋቸው። የኛ አገርን ቅርሶች የእያንዳንዷን ከገጠር አካባቢ ከሳር ቤት ጎጆ እንኳን ሳይቀር አማዞን ላይ ገብታችሁ ሺኢን ላይ በቲሸርት በተለያየ ነገር በቆዳ ላይ በምን ላይ እየሳሉ ይሸጣሉ። አያችሁ፣ ሄደው ጎብኝተው በካሜራ ቀርጸው ያንን ምን አይነት ውብ እንደሆነ ማለት ነው። የአገራችን እያንዳንዷ እንኳን እረኝነታችን እንኳን ሳይቀር ነው ተስሎ በየቲሸርቱ በየቃው ላይ የምታዩት። ምን ያክል አገራችን የምታስደምም እንዴት ወርቃማ እንደሆነች ማወቅ ትችላላችሁ በእነሱ አይን ውስጥ ሆናችሁ። እኛ ግን የተሰጠንን አልማዝ ወርቅ ልክ እንደ ረከሰ እንደ ትንሽ ነገር ነው የምናጣጥለው። እኛ ጋር ያለውን ወርቃማ አልማዝ መጠቀም አቅቶን አለት እንፈልጋለን። ሰው ሀገር ሄደን ባህር አሸዋ እንጎበኛለን። በሚሊዮን ብር እኮ አውጥተን ነው። ከአዲስ አበባ ተነስታችሁ ወይ ጅማ ወይ ሀረር ሄዳችሁ አጎበኙ፣ ወይ መቀሌ ሄዳችሁ ወይ አክሱም ወይ ላሊበላ ሄዳችሁ ወይ ፋሲለደስ አጎበኙ፣ ወይ ደቡብ ሄዳችሁ ወይ አፋር ሄደን አንጎበኙ። የምንጎበኘው ግን ብዙ ወጪ አውጥተን ኢንቨስት አድርገን ዱባይ መተን ወይ ቱርክ ሄደን ነጮች ስላሉ ብቻ ምን ነው የኛ ሀገር ነው የሚበልጠው ወይንስ የሰው ሀገር ነው የሚበልጠው? ኢንቨስት አድርገን ሀገራችንም እንድታድግ አስተዋጽኦ አድርገን አሻራችንን አሳርፈን መጎብኘት አንፈልግም። ብዙ ቦታዎች መጎብኘት የምንችልበት አካባቢ የሞላ የተተረፈረፈ ወርቃማ አገር ነው ያለችን። እኔ በራሴ እንኳን አገሬ ስገባ ምንም አይቀረኝም፣ እሄዳለሁ። ከአንዱ ቦታ ሄጄ አይቼ እመለሳለሁ። እኔ በጣም ነው የሚናፍቀኝ። እኔ ቢቻለኝ ሁሉም አካባቢ ሄጄ አገሬን ገጽታዋን ወርቃማ የሆነችዋን ባህሏን ትውፊቷን ማወቅ እፈልጋለሁ። እኛ መሻወቅን ከአካባቢ እንኳን የት እናውቃለን? እንዲህ ባቦ ሰጡኝ ብቻ የሆነ ነገር ከወጣ
እንሰራለን። ስለዚያ ነገር አንጠይቅ፣ አናቅ፣ አንማር፣ አናነብ። እስከ መቼ ነው እንደዚሁ እየተላለፍን የምንኖረው? ወይ አለማወቃችንን አምነንበት ዝም አንልም። በቃ ዝም በቃ ስለዚያ ነገር በቃ አንድ ማወቅ አልፈለግንም፣ ማንበብን መጠየቅም አልፈለግንም ማለት በቃ አትንኩ። ህዝብን አታስቆጡ። ነውር ነው። እንደዚህ አይነት ስራዎችን አትስሩ። መጠየቅ ካልፈለጋችሁ፣ ማወቅ ካልፈለጋችሁ ስለዚያ ነገር በቃ ዝም በሉ። ዝምታችሁን አምናችሁበት ጸጥ በሉ። ሌላ ስራዎች ላይ ተሰማሩ። ግን አንድ ማህበረሰብ ታርጌት አድርጋችሁ የሆነ ነገር አድርጋችሁ በቃ ለታይትል ብቻ ለእይታ ብቻ ለፍምስና ብላችሁ የምታደርጉት ነገር ግን እንደ ሀገር ወርቃማ የሆነችዋን አገራችሁን እንደ አልማዝ የምትታየውን እኛ ኢትዮጵያኖች አላወቅንበትም እንጂ ነጮች አገራችንን እንዴት እንደሚጓጉ እንደው ጥቅልል አድርገው የራሳቸው ቢያደርጓት በጣም በጣም ነው የሚፈልጉት። ግን ስለማይቻል ነው። ያው ይታደሉታል እንጂ አይታገሉትም አይደለም። እኛ ደግሞ ተሰጥቶን በሀገራችን ላይ እጃችን ላይ ሆነ እንዴት ያችን መንከባከብ ያቅተናል? በተለይ በቅርሶቻችን ላይ ጥንቃቄ ልናደርግ ይገባል። ያልሆነ ነገር ማውጣት የለብንም። እህታችን እንግዲህ ከገዳሙ ከአስተዳደሩ ከቱሪዝም እንግዲህ መግለጫ ወጥቶ እስከሚነገራት ድረስ ይቅርታ ጠይቄ ስትባል ይቅርታ አልጠይቅም ብላ ነው። ግን ከዛ ተጽፎ ሲወጣባት ይቅርታ ጠይቀች። እስከዚህ ድረስ ግትርነት አያዋጣም። ጥንቃቄ አድርጉ። የምትሰሩትን ነገር የምታስተላልፉትን ነገር አርቲስቶችም ሁኑ ምንም ሁኑ በዩኔስኮ የተመዘገበ ዓለም የሚያየው የሚደመምበት የሚያውቀው ምን ነው የኛ በሆነ ብሎ የሚመኘውን ነገር እንደዚህ አይነት ጥላሸት መቀባት ጥሩ አይደለም። የጸጌ የእህታችን ነገር ለሁላችሁም ትምህርት ነው። በቃ ትምህርት ነው። እኛ ብዙዎች አሉ። ፋሲል አለ፣ ሀረር ግንብ አለ፣ አናጃስ መስጊድ አለ። ብዙ ጥንቃቄ የምንወስድላችሁ አሉ። ላሊበላ ውቅር አብያተ ክርስቲያኖች በጣም ጥንቃቄ የሚፈልግ ነገር ነው። እንደነኛ አይነት ነገር አትዳፈሩ። አሉን የምንላቸው ብዙ ታሪክ ያለበት ታሪኩ ተነቦ ተነግሮ የማያልቅ ነው ያለን። እኛ ስለማናቅ ነው የተሰጠንን ነገር በጸጋ ተመስገን ብለን መንከባከብ ስላቃተን ነው። እስቲ ውጭ ዱባይ ብዙ ኢንቨስት አድርጋችሁ ከምትመጡ እስቲ ሂዱና ጎብኙ፣ ሀገራችሁን ጠይቁ። እስቲ ሀረር ሄዳችሁ ስለ ሀረር ግንብ እያንዳንዱን አባቶችን ጠይቁ፣ እናቶችን ጠይቁ። ሀረር ሄዳችሁ እስቲ ሁሉን ነገር እወቁ። ስለ ሀረር ጉዳይ ስለነበረ ጉዳይ ሲጠይቁ፣ ጅማ ሄዳችሁ ሲጠይቁ፣ ጉራጌ ክልል እንደዚሁ ስልጤም ብዙ አላባም ሂዱ፣ አፋሩም ሶማሌውም ሂዱ፣ መቀሌ ሂዱ። ስለ አክሱም ስለ ሁሉም ነገር እወቁ። እስቲ ማወቅ ጥሩ ነው። ጎንደር ሂዱ፣ ስለ ፋሲል እወቁ። ላሊበላ ሂዱ፣ ምንድን ነው ታሪኩ ትውፊቱ እያንዳንዱ። እስቲ በሸዋ ሂዱ፣ እስቲ እወቁ። ሁሉ ነገር ከማወቅ እናተርፋለን። አገራችሁን አታስተዋውቁ አይደለም፣ አስተዋውቁ። እየጠየቃችሁ እያንዳንዷን ነገር በጥንቃቄ አገራችሁን አስተዋውቁ። በእንደዚህ አይነት ነገር አይደለም ሀገር የምናስተዋውቀው። ስታስተዋውቁ ባህሉን ያልነካ ነገር በጥንቃቄ ልታስተዋውቁ ይገባል። ሳይበረዝ ሳይደለዝ በቃ እባካችሁን ህዝባችሁን አገራችሁን ላይ መልካም ነገር ነው መስራት ያለባችሁ። በተለይ ወጣቱ የሩጫ ስራ አትስሩ፣ ግለፍተኛ አትሁን፣ ከህዝባችሁ አትበልጡም። ኖ ሲላችሁ እዚህ ጋር ምንድን ነው ለምን ነው አሉ። ኦኬ ያስቆጣል፣ በቃ ይቅርታ ህዝቤ፣ እኔ ከእናንተ በታች፣ እናንተ ደግሞ ስህተቴን አርማችሁ ይህ ስህተት ነው ካላችሁኝ ይቀበላለሁ፣ ይቅርታ ሶሪ ብላችሁ ከህዝባችሁ ጋር መስማማት ነው እንጂ ግጭት ውስጥ መግባት ምንም የሚያዋጣ ነገር የለም። ብዙ አመት ብዙ ጊዜ የለፋችሁበትን ገደል ነው የምትጨምሩት። ህዝብ ደግሞ እናት አባት ነው፣ መስማት አለብን። እኛ በተለይ በአሁኑ ያለን ወጣቶች የሩጫ ስራ ስለሆነ የምንሰራ አናቅም፣ ስለ ድሮ አናቅ፣ አንጠይቅ፣ አናነብም። በቃ በአሁን ላይ ደግሞ ተጽፈው የምታገኟቸው ወይንም ስልካችሁ ላይ ታብሌታችሁ ላይ ምናምን ያለው ያ የድሮውን ነገር አይገልጽም። በጣም ምርምር ያስፈልጋል።
ማወቅ አለባችሁ። እባካችሁ እንደዚህ አይነት ላይ በጣም ጥንቃቄ ማድረግ አለባችሁ። ወጣቶች በተለይ ቲክታከሮች፣ ዩቲዩበሮች ያልሆነ ስራ አታስተላልፉ። አገራችሁን የሚመስል ያልተበረዘ ያልተደለዘ ኢትዮጵያዊነታን ያችን ቆንጆዋን ኢትዮጵያ ማሳወቅ ማስተዋወቅ ላለም ከፈለጋችሁ አስተዋውቁ። ማንም የሚከለክላችሁ ነገር የለም። ግን ያልሆነ ነገሮች በሃይማኖት በቅርስ ላይ አሉ በምንላቸው ነገሮች ላይ በአካባቢ ላይ ተመርኩዛችሁ አትስሩ መጥፎ ነገር። በቃ ጠይቁ፣ አንብቡ። አሁን እጃችሁ ላይ ቴክኖሎጂ የተራቀቀ ነው። ምንድን ነው ብላችሁ አንብቡ። ስለ ታሪክ ስለ ሀገራችሁ ታሪክ ሲያንብቡ እያንዳንዱ አካባቢ የየራሱ ባህል አለው፣ ካልቸር አለው፣ አለባበስ፣ አመጋገብ፣ እያንዳንዱ ነገር አለው። ኢትዮጵያ ውስጥ በጣም ጥንቃቄ የምናደርግለት ወርቃማ ባህል አለን። ባህላችንን ማጉደፍ፣ ጥላሸት መቀባት የለብንም። ስለዚህ ወጣቶች ጥንቃቄ አድርጉ። ለትንንሽ ፎሎወር እና ላይክ ሰብስክራይብ ብላችሁ ያልሆነ ነገር አትስሩ። ንጹህ ስራ፣ ምጥን ያለች ስራ ይዛችሁ ቅረቡ። የማይወድላችሁ ሰው የለም፣ የማይከተላችሁ ሰው የለም። ግን ሀገራችሁን በእንደዚህ አይነት ጥላሸት ዞረን ሀገራችንን እኛ ከኢትዮጵያ ሕዝብ የትም አናመልጥም። ሕዝባችሁ ሲቆጣ ይሄ ነገር ጥሩ አይደለም ካላችሁ ምንድን ነው ተሳስቻለሁ፣ ይቅርታ ሕዝቤ ከእናንተን ያላውቅም ብላችሁ ሶሪ ብላችሁ ከሕዝባችሁ ጋር መስማማት ነው። ይሄ ጓገጭ ማለት ምንም የሚያወጣ ነገር የለም። እህታችን ጸጊ ይቅርታ ጠይቃለች። ሰው ናት፣ ተሳስታለች፣ ያለማወቅ ነው። ወጣት ናት፣ ምሰራ ልጅ ናት፣ የምታደግ ልጅ ናት። አይደለም ስህተት ይቅርና ከብረትና ከሰው ስህተት አይጠፋም። ስለዚህ ይቅርታዋን እንቀበላለን። ዳግመኛ እህታችን በጥሩ ስራ እንድናቅሽ ነው የምንፈልገው። ጥሩ ስራ ሰርተሽ አዋቂ ትልቅ አዋቂ ሆነሽ ትልቅ ነገር ላይ አእምሮሽን ተጠቅመሽ ስለ ሀገርሽ ስለ ህዝብሽ ብዙ ነገር ህዝብሽን ባከበረ መልክ ጥሩ ስራ ሰርተሽ በጥሩ ነገር እንደምትመጭልን ተስፋ እናደርጋለን። ሌሎቻችሁ ከጸጊ ተማሩ። ለሁላችሁም ማንቂያ ደውል ናት፣ ትምህርት ናት። ይቅርታ ደግሞ ማድረግም ይቅርታ መጠየቅም ትልቅነት ነው። ቪዲዮ ያስተምራል ካላችሁ ሼር እያደረጋችሁ ሀሳባችሁን እየጨመራችሁ ለሌሎችም አስተምሩበት። ሼር ማድረግ ደግሞ አንድ ቪዲዮ ለብዙ ሰው ትምህርት እንዲሆን ስለሚያግዝ እኔ ደግሞ ትምህርት ሰጪ ነገሮች ነው በዚህ ዩቲዩብ ቻናል ላይ የምለቀው። ሁላችሁም እየገባችሁ ሰብስክራይብ እያደረጋችሁ ተማሩበት፣ ሌሎችንም አስተምሩበት። በሌላ ቪዲዮ እስከምንገናኝ ድረስ እኔንም እናንተንም በያለንበት ቸር እንቆይ። መልካም ጊዜ